ፈጣሪ ሆይ ይቅር በለኝ ይው ወፍ እናንተ በቪዲዮ ዛጋያችሁት ምናምን ቅሌት እና እንትን እንደ ጉድ የምታወሩት ነገር ይውላችሁ እዚህ እናንተ ውስጣችሁ የተደበቀ አውሬነት መቀሌ ውስጥ ባለፉት 3 ወራት ብቻ 1088 ወንጀሎች መፈጸማቸውን የመቀሌ ከተማ ፖሊስ አስታውቀዋል ይላል። ከተፈጸሙት ወንጀሎች መካከል 16 የግድያ አውሬነት ነው፣ 47 የግድያ ሙከራ ሌላ አውሬነት ነው፣ 16 ሴቶች አስገድዶ መድፈር ገኙበታል ሌላ ኢኳቶሪያል ጊኒ ማለት ነው። ይሄው አውሬያችሁን ወሰዱ። እዚህ አዲስ አበባ ተቀምጦ ስልጣን ላይ በነበረበት ሰዓት እንደዚህ አርጎ ቪዲዮ ቀርጾ ሰው ሲያሰቃይና ሰው ሲያስፈራራ ሰው ሲያዝ የነበረው ቡድን ይኸውላችሁ መቀሌ ገብቶ የትግራይ ህፃናት የትግራይ ሴቶችን እንደዚህ አርጎ ያደርጋል። አሁን ይህ ልጅ ምን ይገደላል? እንዴት ያለ አውሬነት ውስጣችን ያለው? እንዴት ያለ አውሬነት ነው ውስጣ? በነገራችሁ ላይ እነዚህ ሰዎች በጣም ነው የምጸየፋቸው፣ በጣም ነው የምጠላቸው። ህወሓቶች የሚባሉት ለምን ካላችሁ ከዚህ ሁሉ ግፍ በስተጀርባ እነሱ እንዳሉ ስለማውቅ ወፍ አንተ ማጣቀው ስንት ነገር አለኝ ማለት ነው። ይሄ ሰውዬ እዚህ ቢሳለችው አይደል? ይሄ ሰውዬ ከሚስቱ ውጪ ፊሊፒንስ ነው ምናምን ሄዶ ከአንዲት ሴት ጋር ተቃቅፎ ፍቅረኛ አለችው እዛ ፍቅረኛ ነው የሚባለው ውሽማ አለችው እና ከሷ ጋር ተቃቅፎ የያዘውን ፎቶ እንትን ይሉታል። ከዛ እሱ ያስቸግራቸዋል ይመስለኛል የሆነ ታይም ላይ ሲያስቸግራቸው ለአበበ ገላው አሸልኩታል። ሌላ ሰላይ ነው እሱ ራሱ ለአበበ ገላው አሸልኩታል። አበበ ገላው ያወጣዋል ሚዲያ ከዛ ምንድነው እሱ ያሉት በቃ ስም አውጥተው ለሲቀጠቅጡት ምን ሊያርጉ ነው? ደብረጽዮን ሄዶ ውሽማ እንዳለችው አውቀው ውሽማ እንዳለችው ሲያውቁ እሱን ፎቶ ይዘው ያስፈራሩታል። እሱ ሰውየው እዚህና እዚህ ሁሉ ምንም የሚለው ወድቆ አይደለም። አብዛኛው የህወሓት ባለስልጣን ይላል በዚህ መልኩ የተያዘ። ከዛ ግን በጣም የምትገርመኝ ፓርትመንት ብትሆን ጥሩ ናት። ሌላ ሚስጥር ላውጣለህ። የጌታቸው ኢሜል አንዴ ሀክ ተደርጓል። አሁን ጌቾ የሚክድ አይመስለኝም። ሀክ ተደርጎ ነው ያለኝ አሁንም ብያለሁ። እየቆጠርኩ ነው የማውጣው። ሀክ ተደርጎ ፓኬጅ አለ እጄ ላይ ማለት ነው። እና ጌቾ ነገር ስፈልገው እዛ ነው ምገባና ፈልገው ፋይሉ ገብቼ ስፈልግ ምን ባገኝ ጥሩ ነው ያቺ ፊሊፕስ ሴትዮ እና ይሱ ጌቾ ኢሜል ውስጥ ጌቾን ይልክ ያረጋት መረጃውን ታላለ ሁኖስ ግን ጥያቄው መስል ይማግጣሉ እርስ በርስ ቪዲዮ ፎቶ ይሰራራሉ። እሱን ያወጡ ሰው ያስፈራራል። እናንተ እንኳን አንዳንዴ ፖለቲካ ማውራው የሚፈልግ ፖለቲካ ላውራው እዚህ ጋር ነው። ፖለቲካ ማለት ለፖለቲካ ተብሎ ኮንሰፕት ተብሎ የሚወራ እና አብዛኛው ነገር ማውራው እውነት ነው ወይም ደግሞ ወይ በትንታኔ ወይ በተጨባጭ ሁኔታ የተመሰረተ ጌታቸው ረዳ ሊገሉ ጫፍ ደርሶ እንደነበር አውቃለሁ። የዚህ ኢኳቶሪያሉ ኮርማ አለ ያ በነገራችን ላይ ኮርማ ትክክለኛ ገላጭ ነው ሰውየው በቃ መደበኛ ስራው ላሞችን የሚያጠቃ እናንተ ፍሬ ሰበት አይደል ያለው እናንተ ፍሬ የለም ትላልቅ ኮርማዎች የሉ በቃ እዛ መደበኛ ስራው ማጥቃት ከስልጣን ወርዶ ታስሯል አሉ። እቺን ታውቃለህ አይደል? አንተ ግን ያው ሁሉ ቪዲዮ እግዚኦ ይፈጣሪ ያለ ለምን ለቀቁት? ለምን ፌስቡክ ላይ ተለቀቀ? እንዴት ፌስቡክ ላይ ተለቀቀ? ሰው ዝም አለ። አንድ ችግር አለ። ከዚህ ቀደም ነግራችኋል። እኔ አንዲት ቃል ተናግሬ ዩቲዩብ አንገቴን ነው የሚቆርጠኝ። ቪዲዮዎችን እንዳለ ነው የሚያጠፋው። ቪዲዮዎችን ብቻ ሳይሆን ሙሉ ነው የሚያጠፋው። አንዲት ነገር ቢያገኝ አንዲት ምናምን ኮፒራይት ምናምን እንኳን እንደ እዚህ ላይ የህፃናት ፎቶ ያጠፋል። እነሱ ግን ነገር ሲፈልጉ የአይሳይስ ሰው ሲያርግ የሚያሳየውን ቪዲዮ ዩቲዩብ ላይ ገብታችሁ ታዩታላችሁ። ይሄም የአይሳይስ አይነት ነገር ነው። እንዲህ ያለ ነገር ዩቲዩብ እንዴት ሆኖ ነው ፌስቡክ ላይ ማህበራዊ ነው? አንድ ከፍቼ ይሁት የተባለችው ዘፋኝ የዘፋኝ ስም ጠቅሰው እሱን በኋላ መጣበታለሁ እንዴት ነውር እንደሆነ የተባለችው ዘፋኝ ሰው ነች አይደለችም ብዬ ሳይ አይደለችም ሴቶቹ ሌሎችም ሳይ አይደሉም ሲጀመር ሴቶቹ በሙሉ ሞዴል በዚህ ስራ የተሰማሩ እንትኖች ናቸው አክተሮች ናቸው። ሰው እንዴት ነው እንደዚህ የሚጃጃለው? የሰዎቹ ሚስቶች በሙሉ አክተሮች ሞዴሊስት ናቸው። እንደዛ ቅርጻቸው እንትን ብሎ የሚሰሩ ሰዎች ናቸው። አንድ ካሜራ እየተቀረጸ የሚሰራ ነገር ነው። ስርቆትና ካሜራ ብሎ ይላል። አፈር ያስበላቸው አባቴ አምላክ። ይሄንን ነው ቁጭ በዚህ ወቅት በዚህ ሰዓት እንዲህ ያለ ቪዲዮ እንዴት ተለቀቀ? በዚህ ወቅት በዚህ ሰዓት እንዲህ ያለ ቪዲዮ እንዴት ፌስቡክ ላይ ወጣ? በዚህ ወቅት በዚህ ሰዓት ይሄ አጀንዳ እንድታራግቡ ይደረገው እንዴት ይሄን ጠይቁ? እነዛ ሁሉ ሴቶች ቆይ እንደው ቢሆንስ ቢሆን ግን እንደው ሰው አንደኛ የመንግስት ሰራተኛ ኃላፊ ተባሉ፣ ሁለተኛ የመንግስት ኃላፊ የተባሉ ሴቶች እነዛ ምስል የፕሬዝዳንቱ ዘመድ የተባሉት በሙሉ ሴቶቹ ሚስቶቻቸው እንደው አክተር የመሰሉ እንደዚህ ሆናቸው እንደዚህ ባለስልጣንና ሚኒስትሮችን ጭምር አሉበት። እነሱ ቁጭ ብሎ ካሜራ ቤት እንዳለ ነገር ያደርጋሉ። 488 ቪዲዮ ነው ያለው። ሰውየው ዳይሬክተር ሳይሆን ፖሊስ ነው። ዳይሬክተር ከሆነስ በሽተኛ ነው፣ ጤነኛ አይደለም።
ጤነኛ አይደለም። ምንድን ነው ያለው? የወንድሙን የአጎቱን የጓደኞቹን የሚኒስትሮቹን የፕሬዝዳንት ልጆች ሰዎች ምን ሆናችሁ ነው? የሙስና ችግሩ ልንገራችሁ። ሙስና በመጀመሪያ ህሊናችሁ ያውቃል። የምትሰሩት ስራ ሞራሊ እረፍት ይነሳችኋል። ሌብነት፣ ዘረፋ እረፍት ይነሳል። የአእምሮ እረፍት ይነሳል። የማይገባችሁን ነገር ስላገኛችሁ የሰረቃችሁት ነገር እረፍት ያሳጣችኋል። እረፍት የአእምሮ መረጋጋትና እረፍት ሲያሳጣችሁ በህይወታችሁ ላይ እርካታ ያሳጣችኋል። በህይወታችሁ ላይ ደስተኛችሁ። በህይወቱ ላይ ደስተኛ የማይሆን ሰው ደስታ ፍለጋ ይዞራል። ወይ መጠጥ ቤት ይሄዳል፣ ወይ ሐሽሽና ይዛል፣ ወይ ምናምን ውስጥ ይገባል፣ ይጠለፋል። እርካታ ፍለጋ ነው። ወይ ደግሞ ለኮርማው የሴት ምናምን ሱሰኛ ነው። ከዛ ካገኘው ነገር ጋር ሁሉ ነው ማገኘ ጀመረ። ከዛ ምን የሰበሰበው ብር ነው፣ ወረቀት ነው የሰበሰበው። በዛ ባሉ አይደል ላቤን ያፈሰስክበትን ገንዘብ እንዲህ ያለ ተግባር አታውል። አጉል ቦታ ላይ አትማግጥበትም። ላብን አፍሰህ የሰራኸውን ገንዘብ የሚገባው ቦታ ዋጋ ላለው ነገር ላይ የምታውለው። ድንገት ተዘርፎ የመጣን ገንዘብ እንደፈለክ የምትረጨው እሱ የሌብነት ባህሪ ነው። ዘን በኋላ የሚሆነው ነገር ምን መሰላችሁ? ይሄንን ገንዘብ ይዘህ ደስታ እርካታ ፍለጋ ስትሮጥ እንዲህ ያለ እብደት ውስጥ ምትገባ እና አትረካ። ደግሞ ምንም ሳትፈት ምንድነው መጀመሪያውን ያባረረህ የማይገባህን ነገር እያገኘህ እንደሆነ የሆነ ቦታ እንደምትወድቅም ታውቀዋለህ። በልክ ሰውየው እንደወደቀው ትወድቃለህ። እውነት ከሆነ ነው። እሱም ግን መጀመሪያ ቪዲዮ ሰውየው ፖርኖስታር ነው። ሰዎቹ ዛሬ የነበሩት እንደዛው ናቸው። ቪዲዮ ተለቀቀው ሆን ተብሎ ነው ብዬ ማምነው። ምንም እውነት አይመስልም። እውነትም ቢሆን ግን ያው እኛ ቤት ያለ ነው ብያቸዋለሁ። ሁለተኛ ነገር እርካታ በህይወትህ ደስታ ስታጣ ያለ እብደት ውስጥ የሚገባ አሁን የኛን ሀገር የተቀንዚ ቀደም ታስሮ የነበረው ኃላፊ ምናምን የፋይናንሻል ተመሳሳይ ቦታ ፋይናንሻል ኢንተለጀንስ ኃላፊ ነበር ሰው ታስሮ ይሄ ሰውዬ ስልጣን ላይ ቢሆን ኖሮ ምንድነው የሚያደርገው? ስንት መቶ ሚሊዮን ብር ነው አጥሮት ያዙት። በዛ መቶ ምናምን ሌባ የሰረቀውን ገንዘብ ይቁም ነገር ላይ ወጥቶ ኢንቨስት አደረገ። እንዴ ይመስለዋል እኮ ሰው የረባ ነገር አይገዛም። የሆነ ነገር ገዝቶ አከራይቶ አችን እያለ ለመኖር ይሞክራል። ምናልባት በጣም አስተዋይ እኮ ግን ሌባ በዘረፋ ያገኘውን ገንዘብ እንዴት እንዳገኘው አቅም ምን ማድረግ እንዳለበት ማለት በዘረፋ ያገኘውን ገንዘብ አጉል ቦታ አልባሌ ቦታ ነው አልባሌ ቦታ የሚረጨው እንደማይሆን ቦታ የሚረጩት። ስለዚህ አሁን ቅድም ያልኩ ቦታ ሄደው ሲንደፋደፉ ታገኛቸዋለህ። የማይረባ ቦታ ሲርመጥ በማይረባ ነገር ገንዘብ ሲያጠፉ ታገኛቸዋለህ። ኦኬ። ወይም ደግሞ ደስታ ፍለጋ እርካታ በህይወታቸው እርካታ ስላጡ ምን ሴንስ የኖሯቸው የሚሰሩት የሚያደርጉ ሴንስ ኦፍ ፐርፐዝ የላቸውማ። ትግራይ ውስጥ የሚገደሉት ተገደው የሚደፈሩ ሴቶች እንዴት ብዬ በምን አይነት ቃላ ስሜቴ መግለጽ እንደምችል ሁሉ ግራ እየገባኝ ዝም እላለሁ። ምንም መናገር ሁሉ አቅቶኛል። አንደኛ ሰዎቹን ብታውቃቸው ወፍ አታውቃቸው ብታውቃቸው እኔ ኖር አይቻቸዋለሁ። የትግራይ ሴቶች ናቸው አሉ። እንዴት ጨዋ እንደሆኑ እንዴት ምስኪን እንደሆኑ እንዴት ፍቅር እንደሆኑ አውቃቸዋለሁ። ገብቷል። እንደ ማህበረሰብ ሁሉም ቦታ ልዩነት አለ። እንደ ማህበረሰብ ሁሉም የየራሱ ባህሪ ያለው እሺ ልሙጥ ነው አላችሁ። ትግራይ ውስጥ ለየት የሚያደርገው ነገር ብለህ ካልከኝ ሴቶቹ በጣም ሃምብል በጣም አስተዋይ በጣም ወንዶቹ ሁለቱ ነገር አግሬሲቭ ናቸው። የሚመስላችሁ ደግሞ ሌላ ነገር መቀሌ ውስጥ እኔ 2 ዓመት ነው ማታ ላይ አንድ ቀን ማታ ሄድ ሰው አጣጥተን ስንመጣ ምን ብለን ስንመጣ አንድ ቀን አንድ ሰው ተናግሮ ሰው በጣም ጨዋ ስነ ስርዓት ያለው ሴቶቹ ግን ለየት ፍቅር ናቸው ብዬላችሁ ይችላል። ይሄን በሌላ አንግል አለም እንድትወስዱኝ አልፈልግም። ማለት የፈለኩት ነገር ምንድነው እንኳን አስገድዶ ደፍሮ መግደል ፖድካስት እጃችሁን ተምታመናጭቋችሁ አይደሉም እኮ ሴቶቹ ዛሬ መቀሌ ኖሮ ያየ ሰው ያውቀዋል። እናትነታቸው ምናምነታቸው በጉርምስና እድሜ ነው ዘኖርኩት ፍቃ ምታልፋችሁ ሴቶች መግደል እንዴት ያለ እብደት ነው? እንዴት ያለ በሽታ ነው? እንዴት ነው ሰው ይሄ የማይሰማው? እንዴት ነው በየ3 ወሩ 10 ምናምን ሴት ተገደለች ሲባል ምንም እንዳልተፈጠረ ሰምተን ምናልፈው እንዴት ነው? ይፈጣሪ ያለ ትኩስና ወቅታዊ መረጃዎች እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።